አጋብዚ ምን ፈልግሽ? አፈቅሯታለሁ። ጓደኛ አለኝ። እኔ ነኝ አወቅሽኝ። በጣም ምን የሁለት ወር ኪራይ ልዝጋ እንዴት? በቃ ምንድነው አማራጭው? አይ የሁለት ወር ኪራይ ልዝጋልሽ ወይ ሰው የለሽም ወይ ወይንስ አማራጩ ምንድነው ልልሽ ፈልጌ ነው። እኔ ጌትነት ነኝ አወቅሽኝ አይደል? አዎ ከተማ አልመጣሁም። በቀደም ጥብስ ሻላ ጥብስ ጠብሼ እየፈለኩ ነበር እያልሽ ነበረ። ያው ስላልመጣሁኝ ነው። ዳበለ ተመሰገነ አልመጣሁኝም። ከመጣሁን ነገ ቅዳሜ መምጣት ስለምችል ነው። በቃ እመጣለሁ። ምን ልሁንልሽ ወይስ ምን ትሆኝልኝ? በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለበት። አዎ ስልክ ቁጥርሽን በመስጠትሽ እኔ እንጃ ልክ መኝታ ላይ ያለሽ መስሎኝ በቃ ሌሊቱን ሰዋኝ ነው ማድረው። በቃ አልጋ ላይ ሰዋኝ ነው ማድረው ያለሽ መስሎኝ ማለት ነው። አዎ አንድ ጊዜማ ተገናኝቼሽ ቢሆን እንዴት እንደምሆን መድኃኒዓለም ነው የሚያውቀው። ስለዚህ ምክንያቱም ለምን መሰለሽ በቃ የሚያስፈልግሽ ነገር ሁሉ ቦታ ቀይሬያለሁ ስላልሽ ነው። እዚያው ስደርስ ከተማ እደውልልሻለሁ፣ ትደውያለሽ። እሺ እኔ ውዴ ነኝ ቆንጆ። ያው እንግዲህ ያው ባለን አቅም እናዘግማለን። አዎ ሌላ ሰው ደግሞ በኔ ተመሳስሎ በር ቢያንኳኳ እንዳከብች፣ በኔ ተመሳስሎ በር ቢያንኳኳ እንዳከብች። እሺ በቃ ይለውዲን። አዎ በቃ ስማ ወዬ በቃ ከተማ ስመጣ ደውልልሻለሁ። የምንሰራውን ስራ እኛ ነን የምናውቀው። ባለው በቃ ያለሽን ፍላጎት በቃ ባለው ሁናቴ እንደዚያ ነው። ያው ስመጣ እንኳኳለሁ፣ ምንም ችግር የለም። ይሄ ነው በይደና ቤቱን አስጠብቀሽ እኔና አንቺ ዘና ብለን ጮማ ምናምን ነው ማስቆርጥሽ። ቅዳሜ ሳይበለን የቅዳሜ ሹለት እመጣለሁ። ሹል አድርገን እንጥለዋለን። ያው በቀላል አትገኙም። ብር ነው ቢያንስ ምን አባቱ ሌላ ምን ይመጣል? አሉ ደግሞ ዱርዬ ነን የሚሉ ደግሞ የአዲስ አበባ አባቶቻችን የማያውቁ ዘረ ገበሬ የሚባሉ ደግሞ በአውሮፓ በምን ተሰደው አረቄ ጠርሙስ ይዘው የሚወጡ አሉ። ቺርስ ምንድን ነው? ራቢ ነው እንግዲህ ቢራ መባሉ ነው። ይሄ ደንቆሮ በባህር እንደ አሳ እየዋኘ ነው እንግዲህ እንግሊዝ ሀገር የገባው ወይ ደግሞ ጀርመን። ምንድነው የምትጠጪው? ኪሱ ነው ውስኪ መባሉ ነው።